ጤና ይስጥልኝ ዳንኤል ነኝ ከሳትኮም ቴክኖሎጂ ኢንስቲትዩት ዛሬ ስለ መሰረታዊ የኤሌክትሮኒክስ ፓራሜትሮችን የተወሰነ ዲስከስ እናደርጋለን። ያው ሁላችንም እንደምናውቀው ከቤታችን ውስጥ ከሚገኙ ዋና የሚባሉ ኢኩዊፕመንቶች በአብዛኞቹ ከኤሌክትሮኒክስ ጋር የተገናኙ ናቸውና ትንሹ ከምንለው ሞባይል ጀምሮ ውስብስብ እስከሆኑ ኤሌክትሮኒክስ ዲቫይሶች በቤታችን እንገለገላለን። እነዚህ እቃዎች በአጠቃቀም ችግር ወይም ደግሞ በግንዛቤ ምክንያት አደጋ ያጋጥማቸዋል። በቤታችን ያሉት ነገሮችን በራሳችን በቀላሉ ከአደጋ እንድንጠብቃቸውና በተጨማሪም ደግሞ ምናልባት ችግር ሲያጋጥማቸው በቀላሉ ያለባቸውን ችግር ለመለየት የሚያበቃንን መሰረታዊ የሆኑትን የኤሌክትሮኒክስ እውቀቶች ምንድናቸው የሚለውን በጋራ እንመለከታለን ማለት ነው። አንድ ሰው ኤሌክትሮኒክስ ዲቴይል ለማወቅ መጀመሪያ ማወቅ ያለበት የዲጂታል መልቲሜትር አጠቃቀም ነው። ዲጂታል መልቲሜትር ላይ የተለያዩ ፓራሜትሮችን ሜዠር እናደርጋለን እንደ ቮልቴጅ፣ ከረንት፣ ሬዚስታንስ፣ ካፓሲታንስ የመሳሰሉትን ማለት ነው። እነዚህ ነገሮችን እንዴት አድርጋችሁ ነው ሜዠር የምታደርጉት የሚለውን እናያለን። እግረ መንገዳችን ደግሞ በቤታችን ውስጥ ቅድም እንዳልኳችሁ የአጠቃቀም ችግር ምክንያት ዲቫይደሮች ሲቃጠሉ አጋጥሟቸው ሊሆን ይችላል። ሌሎች ኤሌክትሮኒክ ዲቫይሶችም እንደዚሁ በቀላሉ ዳሜጅ ይሆናሉ። እነዚህ ነገሮች እንዲቃጠሉ ምክንያት የሚሆኑት ነገሮች ምንድናቸው የሚሉትንም እግረ መንገዳችን እንመለከታለን ማለት ነው። በአንድ ኤሌክትሮኒክ ዘርፍ ውስጥ ቤዚክ የሚባሉት ፓራሜትሮች 3 ናቸው። እነዚህ የመጀመሪያው ቮልቴጅ ነው፣ ሁለተኛው ከረንት ነው፣ ሶስተኛው ሬዚስታንስ ነው። እነዚህ ነገሮችን አንደርስታንድ አደረግን ማለት ባጭሩ ኤኒ ኤሌክትሮኒክ ዲቫይስ እንዴት እንደሚሰራ ወይም ደግሞ ቅድም እንዳልኩት ችግር ቢያጋጥመው እንዴት ችግር እንዳጋጠመው በቀላሉ አንደርስታንድ ማድረግ እንችላለን ማለት ነው። በዚህ መሰረት የመጀመሪያው ቮልቴጅ ምንድነው የሚለውን ስንመለከት ቮልቴጅ ሲምፕሊ ምን ብለን ዲፋይን ማድረግ እንችላለን? ኢነርጂ ነው ብለን ዲፋይን ማድረግ እንችላለን። ኢነርጂ ነው ስንል ምን ማለታችን ነው? በአንድ ኤሌክትሮኒክ ዲቫይስ ውስጥ ለምሳሌ እቺ አንድ ኤሌክትሮኒክ ዲቫይስ ናት። እቺ ኤሌክትሮኒክ ዲቫይስ እንድትሰራ ከፈለግን ምን ማድረግ አለብን? በዚህ ኤሌክትሮኒክ ዲቫይስ ውስጥ ያሉት ቻርጆች ከቦታ ቦታ መንቀሳቀስ አለባቸው። እነዚህን ከቦታ ቦታ ለማንቀሳቀስ እነዚህን ቻርጆች ከቦታ ቦታ ለማንቀሳቀስ የግድ ቻርጆቹን የሚገፋልን ኢነርጂ ያስፈልገናል ማለት ነው። ለምሳሌ ይሄን ጫፍና ጫፍ ባገናኘው ሞተሩ አይሽከረከርም። ሞተሩ እንዲሽከረከር ከፈለግኩኝ ምን ማድረግ አለብኝ? ቮልቴጅ ሶርስ ያስፈልገኛል። ለምሳሌ እዚህ ጋር የተጠቀምኩት ቮልቴጅ ሶርስ ከኤልፓ የመጣውን 200 ቮልት ኤሲ ወደ 24 ቮልት ዲሲ የሚቀይር ፓወር ሰፕላይ ነው። በዚህ መሰረት ፓወር ሰፕላያችን ከኔጌቲቭ እና ከፖዚቲቭ ተርሚናል ጋር ስናገናኝ እንደምታዩት ሞተሩን ያደርጋል ማለት ነው፣ ሮቴት ያደርጋል ማለት ነው። ስለዚህ ጀስት ቮልቴጅ ሶርሳችን ምንድነው ያደረገው? ዋይራችን ውስጥ ያሉትን ኤሌክትሮኖች ቦታቸውን እንዲቀይሩ ወይንም እንዲሽከረከሩ ነው የሚያደርገው ማለት ነው። በነገራችን ላይ ቻርጅ ብለን የምንጠራው ነገር ሲምፕሊ ሽቧችን ውስጥ ያሉ ፍሪ ኤሌክትሮኖች ናቸው። ፍሪ ኤሌክትሮኖች በአተም ወይንም ደግሞ በአንድ አቶሚክ ስትራክቸር ውስጥ የመጨረሻውን የሼል ወይም ደግሞ ቫላንስ ሼል ላይ የምናገኛቸው ኤሌክትሮኖች ናቸው። እነዚህ ኤሌክትሮኖች ኮንዳክተር ውስጥ ፍሪሊ ሙቭ ያደርጋሉ። በአንጻሩ ደግሞ ኢንሱሌተር ውስጥ የሉ ማለት ይቻላል። ስለዚህ አንድ ማቴሪያል ኮንዳክተር ነው ወይም ኢንሱሌተር ነው ወይም ቻርጅ ያስተላልፋል ወይም አያስተላልፍ የሚለው የሚወስነው እነዚህ ኤሌክትሮኖች ወይም ቫላንስ ኤሌክትሮን ብለን የምንጠራቸው ነገሮች ናቸው ማለት ነው። ስለዚህ እነዚህ ኤሌክትሮኖች ቅድም እንዳልኳችሁ ከቦታ ቦታ ለማንቀሳቀስ ኢነርጂ ያስፈልገናል። ያ ኢነርጂ ምን ብለን እንጠራዋለን ማለት ነው? ቮልቴጅ ብለን እንጠራዋለን ማለት ነው። ቮልቴጅ ቤዚካሊ ሁለት አይነት ናቸው። የመጀመሪያዎቹ ቮልቴጆች ምን ብለን እንጠራቸዋለን? ኤሲ ቮልቴጅ እንላቸዋለን። ኤሲ ቮልቴጆች ሲምፕሊ ከጄኔሬተር ምንጫቸው ጄኔሬተር ነው። አፈጣጠራቸውም የጄኔሬተሩ አሰራር ተከትሎ ነው
የሚፈጠሩ ስለዚህ ኤኒ ከጄኔሬተር የምናገኛቸው ቮልቴጆች ኤሲ ቮልቴጅ እንላቸዋለን እነዚህ ኤሲ ቮልቴጆች በባህሪያቸው አንደኛ ነን ፖላራይዝድ ናቸው ነን ፖላራይዝድ ናቸው ማለት ነው የሚታወቅ ፖዚቲቭ እና ኔጌቲቭ ተርሚናል የላቸው ለምሳሌ ከኤልፓ የመጣው ላይን አይታችሁ ከሆነ በግራም በቀኝም ወይም ያዛወረን ፖላሪቲ ብንጠቀም ሲስተሙ ከመስራት አያግደው ማለት ነው ስለዚህ የሚታወቅ ፖዚቲቭ እና ኔጌቲቭ ፖላሪቲ የላቸውም ስለዚህ ነን ፖላራይዝድ እንላቸዋለን ሁለተኛ ቫሪያብል ማግኒቲዩድ አላቸው ቫሪያብል ማግኒቲዩድ አላቸው ማለት መጠናቸው ይጨምራል ይቀንሳል ማለት ነው ባጭሩ ምን ማለት ነው ለምሳሌ እቺኛዋ እንደ ኤሲ ቮልቴጅ ብንጠቀም ልክ እንደዛ አይነት ባህሪ ነው የሚኖራት ምን ማለት ነው አንድ ሲስተም ከኤሲ ሶርስ ጋር ብናገናኘው ዋንስ ታይም ኢዝ ዜሮ ያ ማለት ቮልቴጅ ስለሌለ እንቅስቃሴ አይኖርም እዚህ ጋር ማክሲመም ፕላስ ላይ ይደርሳል ያ ማለት ሮቴሽኑ ወደ አንድ ዳይሬክሽን ይሆናል ማለት ነው እዚች ጋር ቮልቴጅ ዜሮ ነው እንቅስቃሴ ይቆማል ማለት ነው ኔጌቲቭ ገባ ማለት ዳይሬክሽን ቀየረ ማለት ነው በሌላ አማርኛ ምን ማለት ነው ለምሳሌ እቺ ሞተር ከኤሲ ሶርስ ጋር ባገናኛት ሞተሯ ከመሽከርከር ፋንታ ቫይብሬት ታረግ ነበር ምክንያቱም ፖላሪቲውን ስለሚቀይር ሞተሩ ከመሽከርከር ፋንታ ቫይብሬት ያደርጋል ማለት ነው ሶ ኤ ቫይብሬሽን በኤሲ ላይ በምን ይነገራል ማለት ነው በፍሪኩዌንሲ ይነገራል ለምሳሌ አንድ ኤሲ ሶርስ 50 Hz ፍሪኩዌንሲ አለው እንላለን ኤ ማለት ነው በሰከንድ 50 ጊዜ ፖላሪቲውን ይቀያየራል ወይም ደግሞ ፕላስ ማይነስ ያደርጋል በዛ ምክንያት ሞተሩ ከመሽከርከር ፋንታ ቫይብሬት ያደርጋል ማለት ነው ስለዚህ ኤሲን ተጠቅማችሁ ዲሲ ሞተሮችን ወይንም ደግሞ ከዲሲ ጋር የሚያሳስሩ ሞተሮችን ሮቴት ማድረግ አትችሉ ማለት ነው ያ ማለት ግን በኤሲ የሚሰሩ ሞተሮች የሉ ማለት አይደለም እነሱ ማፈጣጠራቸው ይለያል ሶ በዋነኝነት ቅድም እንዳልኳችሁ የኤሲ ባህሪ ፍሪኩዌንሲ ያለው ቮልቴጅ ነው ፖላሪቲውን ኮንቲኒዩስሊ ቫሪ የሚያደርግ ነው ሶ እነዚህ ቮልቴጆች ለኤሌክትሮኒክስ ኢኩዊፕመንቶች ሱቴብል ስላልሆኑ ከኤሲ ወደ ዲሲነት እንቀይራለን ሶ ዲሲ ቮልቴጅ ምንድናቸው ካላችሁን ዲሲ ቮልቴጅ ብለን የምንጠራቸው ከባትሪ ወይንም ከፓወር ሰፕላይ የምናገኛቸው ቮልቴጆች ናቸው እነዚህ በአብዛኛው ከፓወር ሰፕላይ ላይ ነው የምንጠቀመው ወይም ደግሞ ኤኒ ኤሌክትሮኒክ ዲቫይስ ውስጡ ፓወር ሰፕላይ አለው ያ የሚያደርገው ምንድነው ከኤልፓ የመጣውን ቮልቴጅ ወደ ዲሲነት ይቀይራል ማለት ነው ፕላስ ከባትሪ ከሶላር ፓናል ምናምን የመሳሰሉ ፓወር ሶርሶች የሚሰጡን ዲሲ ቮልቴጅ ነው ዲሲ ቮልቴጆች ቤዚካሊ ቀጥ ያለ ወይንም ደግሞ ቫሪ ማያረግ ቮልቴጅ አላቸው ለምሳሌ አንድ ሞተር ከዲሲ ጋር ብታገናኙት ወይም እዚህ ጋር ቅድም እንዳየነው ማለት ነው ሞተሩ ኦንሊ ዋን ዳይሬክሽን ሮቴት ያደርጋል ፖላሪቲው ሲቀየር ፖላሪቲው ይቀይራል መጠኑ አይጨምርም አይቀንስም ስለዚህ ሞተሩ ሳይቆም ኮንቲኒዩስ የሆነ ሮቴሽን ይኖረዋል ማለት ነው ስለዚህ እነዚህ ቮልቴጆች ምን አይነት ባህሪ ያላቸው ማለት ነው ፖላራይዝድ ናቸው የሚታወቅ ፖዚቲቭ እና ኔጌቲቭ ተርሚናል አላቸው ሁለተኛ ኮንስታንት ማግኒቲዩድ አላቸው ወይንም መጠናቸው አይቀንስም አይጨምርም እንላለን ማለት ነው ሶ በኤሲ እና በዲሲ መካከል ያለው ልዩነት ይሄ ነው ኦኬ ወደ ሜትራችን ስንመጣ እንዴት አድርገን ነው ኤሲ እና ዲሲ ቮልቴጆችን ሜዠር የምናደርገው የሚለውን ለማየት እዚህ ጋር ምልክቶች አሉ ለምሳሌ እቺ ምልክት ቤዚካሊ ምን ማለት ናት ኤሲ ቮልቴጅ ማለት ናት ሶ አንድ ዲቫይስ ላይ ወይም ሜዠርመንታችን ላይ እቺ ምልክት ኤሲን አመልካች ናት እንደዚህ አይነት ምልክት ካያችሁ ደግሞ እንደዚህ አይነት ምልክት ካየን ደግሞ ምን ማለት ነው ዲሲ ቮልቴጅ ማለት ናት ስለዚህ አንድ ሰው ቮልቴጅ መለካት ከፈለገ መጀመሪያ የሚለካው ኤሲ ነው ወይስ ዲሲ ነው የሚለውን ማወቅ አለበት ሶ እንበልና መለካት የፈለግነው የኤልፓ ፓወር ከሆነ የኤልፓ ፓወር ቅድም በነገርኳችሁ መሰረት ምንጩ ጄኔሬተር ስለሆነ ኤሲ ነው ሶ ሜትራችን ኤሲ ሜዠር እንዲያደርግ ኤሲ ላይ አጀስት እናደርጋለን ከዛ ሬንጃችን አጀስት እናደርጋለን ይሄን ካረግን በኋላ በጥንቃቄ ፖላሪቲዎቻችን ሳይገናኙብን ተርሚናል ውስጥ እንከትና ቮልቴጃችን ስንት እንደሚያነብ ማየት እንችላለን ለምሳሌ እዚህ ጋር እንደምታዩት የኤልፓ ፓወር 209 ቮልት ኤሲ እንደሆነ እየነገረኝ ነው ይሄ ለምሳሌ ዲሲ ላይ ባረጋው ምን ያህል ቮልቴጅ እንደሆነ ሊነግረኝ አይችልም ምክንያቱም ሜትራችን ሜዠር እያደረገ ያለው ከረንትሊ ኤሲ መሆኑን ስለሚያውቅ ማለት ነው ዘሴም ላይክ ዚስ ምን ሜዠር ማድረግ እንችላለን
ዲሲ ቮልቴጃችንን ሜዠር ማድረግ እንችላለን። ዲሲውን ሜዠር ሳደርግ መጀመሪያ ሜትሩን ቅድም እንዳሳየዋችሁ አጀስት አደርገዋለሁ። ከዛ ኔጌቲቭ እና ፖዚቲቭ ተርሚናላችን በመያዝ ሜዠር ማድረግ እንችላለን። ለምሳሌ እዚህ ጋር እንደምታዩት 4 ቮልት ዲሲ ቮልቴጅ እያወጣልን ነው ማለት ነው። ይሄን ኤሲ ላይ ባረጋው እንደዚሁ ሜዠር ማድረግ አይችልም። ምክንያቱም ቅድም እንዳልኳችሁ አውቶማቲካሊ ማሽናችን ኤሲ ነው ዲሲ ነው የሚለውን ያውቃል ማለት ነው። ሶ በቤታችን ውስጥ ያሉት መገልገያዎች በትክክል የሚፈልጉትን አውትፑት ማውጣት አለማውጣታቸው አሁን ባሳያችሁ መንገድ ሜትራችን በመጠቀም ቼክ ማድረግ እንችላለን ማለት ነው። ሶ እዚህ ጋር መጠንቀቅ ያለብን ቅድም እንዳልኩት ቮልቴጃችን ኤሲ ነው ወር ዲሲ ነው ሜዠር ማድረግ የምንፈልገው የሚለውን መጀመሪያ ማስተዋል ያስፈልጋል። ከዛ በኋላ አውቶማቲካሊ ምልክቱን በሚያመላክተን መሰረት ቼክ ማድረግ እንችላለን ማለት ነው። ኦኬ ሁለተኛው ወሳኝ የኤሌክትሮኒክስ ፓራሜትር ከረንት ነው። ከረንት ሲምፕሊ በአንድ ኤሌክትሮኒክ ዲቫይስ ውስጥ ምን ያህል ቻርጆች ፍሎ እያደረገ እንደሆነ የሚነግረን ኤሌክትሮኒክ ፓራሜትር ነው። ስለዚህ ፍሎ ኦፍ ቻርጆችን ዊዝን ፔሪድ ኦፍ ታይም ምን ያህል እንደሆነ ነው ሜዠር የሚያደርግልን። ከረንት ሜዠር ለማድረግ የምንጠቀምበት ዩኒት አምፒር እንለዋለን። ልክ እንደ ቮልቴጅ ከረንትም ሁለት አይነት ናቸው። የምንጠቀመው ቮልቴጅ ሶርስ ኤሲ ከሆነ የምናገኘው ከረንትን ኤሲ ይሆናል ማለት ነው። የምንጠቀመው ቮልቴጅ ዲሲ ከሆነ የምናገኘው ከረንት ዲሲ ይሆናል ማለት ነው። ስለዚህ ከረንታችን ባህሪውን የሚወስነው አፕላይ የምናደርገው ቮልቴጅ ነው ማለት ነው። ስለዚህ ኤሲ ቮልቴጅ ተጠቅመን ዲሲ ከረንት አናገኝም፣ ወይም ደግሞ ዲሲ ቮልቴጅ ተጠቅመን ኤሲ ከረንት ማግኘት አንችልም ማለት ነው ሎጂኩ። ከረንት ወሳኝ የሆነ ኤሌክትሮኒክ ፓራሜትር ነው። ምናልባት ስለ ከረንት ማወቅ ብዙ እቃዎችን ከአደጋ ይጠብቅልናል። ምን ለማለት ፈልጌ ነው? ለምሳሌ በዋነኝነት ከረንት ለምን እንጠቀምበታለን? ሎድ ኬሪንግ ካፓሲቲ ኦፍ ዲቫይሶችን ሜዠር ለማድረግ ነው የምንጠቀምበት። ይሄ በቀላሉ አማርኛ ለማስረዳት ማንኛውም ማቴሪያል በውስጡ ከአቅሙ በላይ ከረንት እንዲያልፍ ካደረግን ይቃጠላል። ይህን ለምሳሌ ለማስረዳት ያህል እቺን ዲቫይደር ብንወስድ እቺ ዲቫይደር 1 2 3 4 መሰኪያዎች አላት። 4 መሰኪያዎች አላት ማለት የፈለግነውን 4 እቃዎች እዚች ዲቫይደር ላይ እንሰካለን ማለት አይደለም። እቺ ዲቫይደር እላዩ ላይ የሚሰኩት እቃዎች ምን ያህል መሆን እንዳለባቸው የሚነገረን እቃው ላይ በሚጻፈው ፓራሜትር ነው። ለምሳሌ እዚች ጋር 16 አምፒር እና 230 ቮልት የሚል ቁጥሮችን ታያላችሁ። ይሄ ቁጥር ምንድነው የሚነግረን ካላችሁኝ እቺኛዋ ዲቫይደር በማክሲመም 250 ቮልት ድረስ ብንሄድ ማክሲመም በውስጧ ማለፍ የሚችለው የከረንት መጠን ስንት ነው ማለት ነው? 16 አምፒር ነው ማለት ነው። ከዛ በላይ እንዲያልፍ ካደረግን አውቶማቲካሊ እቃው ወይም ደግሞ ዲቫይደራችን ኬብሉ ይቃጠላል ማለት ነው። ለምሳሌ ለማስረዳት ያህል እዚች ዲቫይደር ላይ ቅድም እንዳልኳችሁ ስንት መሰኪያዎች አሉ አልኩኝ? 4 መሰኪያዎች አሉ። 1 2 3 4 እነዚህ 4 መሰኪያዎች ላይ እንደምንዳየነው 16 በ250 ቮልት ነው የምትሰራው። ምን ያህል እቃዎችን እዚህ ላይ መሰካት እንችላለን የሚለውን እንመልከት። ለምሳሌ በቀላል አማርኛ ለማስረዳት አንድ ኮፒ ማሽን ላዩ ላይ ማየት ትችላላችሁ። ወደ 4 አምፒር አካባቢ ነው አንድ ኮፒ ማሽን የሚጠቀመው። ያ ማለት አንድ ኮፒ ማሽን እዚች ዲቫይደር ላይ ስንሰካ እዚች ኬብል ላይ 4 አምፒር ከረንት ፍሎ ማድረግ ይጀምራል ማለት ነው። ሁለት ስናደርገው ስንት ይሆናል ማለት ነው? 8 ይሆናል። 3 ስናደርገው 12 ይሆናል። 4 ስናደርገው ስንት ይሆናል ማለት ነው? 16 አምፒር ይሆናል ማለት ነው። ያ ማለት 4 ኮፒ ማሽኖች እዚህ ላይ ብንሰካ ምናልባት ኬብሉ ከአቅሙ በላይ በውስጡ ከረንት እያሳለፍንበት ስለሆነ አውቶማቲካሊ ኬብላችን ይቃጠላል ማለት ነው። ማንኛውም ኤሌክትሮኒክ ዲቫይስ ላዩ ላይ ማክሲመም ከረንቱ ይጻፍበታል። ለምሳሌ እዚች ጋር ብንመለከት እቺኛዋ
የምታወጣው ቮልቴጅ 24 ቮልት ነው። ማክሲመም ከውስጧ ማለፍ ያለበት ከረንት ስንት ይለኛል? 2.1 አምፒር ነው። ስለዚህ ከዚች ጋር ወይም ደግሞ እንደ ሎድ የምጠቀምበት ማቴሪያል ከ2.1 አምፒር በላይ ተጠቃሚ ቢሆን ወይም ደግሞ ያን ያህል ፓወር የሚፈልግ ከሆነ ዲቫይደራችን ፓወር ሳፕላችን ይቀጥላል ማለት ነው። ለምሳሌ አሁን የዚችን ከረንት ሜዥር አድርጌ በኋላ እንዴት ሜዥር እንደሚደረግ አሳያችኋለሁ። ከ2.1 በላይ ካረፈ አውቶማቲካሊ ምናችን ይቀጥላል ማለት ነው? ፓወር ሳፕላችን ይቀጥላል ማለት ነው። ሶ ቤታችን ውስጥ ኤሌክትሪክ እቃዎች እንዲቃጠሉ ከሚያደርጉት ትልቁ ምክንያቶች የመጀመሪያው ምንድነው? በውስጣቸው አቅማቸው በላይ ከረንት እንዲያልፍ ካደረግን ነው። ለምሳሌ አይታችሁ ከሆነ ቤታችን ውስጥ ኢንስታሌሽን ሲሰራ ለአምፖል የምንጠቀምበት ኬብል፣ ለሶኬት የምንጠቀምበት ኬብል፣ እንደዚሁ ለቦይለር እና ለሂተሮች የምንጠቀምበት ኬብሎች ይለያሉ። ያን ስታንዳርድ ያልጠበቀ ኬብሎችን ከተጠቀምን አደጋ እንዲከሰት ምክንያት ይሆናል። በሴም ላይክ ዛት ዲቫይደሮችን እንደዚሁ ስንገዛ በተቻለ መጠን የምንፈልገው ሎድ ወይም ደግሞ እዚያ ላይ የሚሰኩት ማቴሪያሎች አስማች አስ ፖሲብል ዲቫይደሩ ሊሸከመው ከሚችለው በታች መሆን አለበት። በላይ ከሆነ ግን ዲቫይደራችን እንዲቃጠል ወይም ደግሞ እሳት እንዲነሳ ምክንያት ይሆናል ማለት ነው። ከረንት ሜዥር ለማድረግ ቅድም በነገርኳችሁ መሰረት እቺ ፓወር ሰፕላይ አውትፑቷ ዲሲ ቮልቴጅ ነው። ስለዚህ የምናገኘው ከረንት ዲሲ ነው። ሶ ሜትራችን ዲሲ ከረንት ሜዥር እንዲያደርግ አጀስት አድርገዋለሁ። ያችን ፖላሪቲው ከረንት ላይ እናረጋታለን ማለት ነው። ጥቁር ቦታውን አይለቅም። በዚህ መሰረት ቮልቴጅ እና ከረንት ስለካ ልዩነቱ ምንድነው? ከረንት ሜዥር የሚደረገው ኢንሲረስቱ ዘ ሶርስ ነው። ቅድም ቮልቴጅ ኢምፓራለል ነው ሜዥር ያደረግነው ፕላስ እና ማይነሱን ነክተን። ከረንት ግን ሜዥር ስታደርጉ ጊዜ ሎድ መሀል ላይ እናስገባና ከዛ በኋላ ነው ፍሎ የሚያደርገው ከረንት ምን ያህል እንደሆነ በሜትራችን ሜዥር የምናደርገው ማለት ነው። በዚህ መሰረት እዚህ ጋር እንደምታዩት ከረንታችን 0.15 አካባቢ ነው። ሶ ሮቴት እያደረገ ያለው ከረንት ወይንም ደግሞ በሎዳችን ምክንያት እየተሽከረከረ ያለው ከረንት ምን ያህል እንደሆነ ለማወቅ ያው ቅድም ባልኳችሁ መሰረት 0.15 አምፒር ነው። እዚህ ጋር ወደ 2.1 አምፒር አካባቢ ማውጣት ይችላል። ስለዚህ ሳፕላያችን ይሄን የሚያክል ከረንት መሸከም ይችላል። ሶ ከሞተሩ የበለጠ ሳፕላይ ማድረግ ስለሚችል ፓወር ሳፕላያችን አይቃጠልም ማለት ነው። ቅድም እንዳልኳችሁ በተቃራኒ እዚች ጋር የምትፈልገው ከረንት ከሳፕላያችን ከበለጠ አውቶማቲካሊ ሳፕላያችን ውስጥ ያሉት ኮምፖነንቶች ይቃጠላሉ ማለት ነው። ሶ ኤሌክትሮኒክ ዲቫይሶች ውስጥ እቃዎች እንዲቃጠሉ ምክንያት የሚሆነው ዋነኛው ምንድነው? አንደኛ ከረንቱ እቃው መሸከም ከሚችለው በላይ ማሳለፍ ስንፈልግ ነው። ወይም ደግሞ አፕላይ የምናደርገው ቮልቴጅም ኤክሰስ ከሆነ እንደዚሁ ከረንት አብሮ ሊጨምር ይችላል። በዚህ ምክንያት እቃዎችን ይቃጠሉብናል ማለት ነው። ኦኬ፣ ሶስተኛው የኤሌክትሮኒክ ፓራሜትር ብለን የምንጠራው ሬዚስታንስ ነው። ሬዚስታንስ ሲምፕሊ ምን ብለን ዲፋይን እናደርግ እንችላለን? ኦፖዚሽን ፎር ዘ ፍሎ ኦፍ ቻርጅ ብለን ነው የምንጠራው። ወይንም ቻርጆች ከቦታ ቦታ እንዳይንቀሳቀሱ የሚገድብ ኤክስተርናል ፋክተር ነው። በዚህ መሰረት ሬዚስታንሶች ቀጥታ ከምን ጋር ይገናኛል ማለት ነው? ከማቴሪያሉ ኔቸር ጋር ይገናኛል። ለምሳሌ እቺ ማቴሪያል ኮንዳክተር ናት፣ ኦልሞስት ሬዚስታንሷ 0 ነው እንላለን። እቺ ማቴሪያል ኢንሱሌተር ናት፣ ኦልሞስት ሬዚስታንሷ ኢንፊኒቲቭ ነው እንላለን። ሶ አብዛኛው ማቴሪያሎች በሁለቱ መካከል ነው የምናገኛቸው ማለት ነው። ወይም ሃይሊ ኮንዳክቲቭ ይሆናል ወይንም ሃይሊ ሬዚስቲቭ ይሆናሉ ማለት ነው። ሶ አንድ ማቴሪያል ሬዚስቲቭ ነው ኦር ኮንዳክቲቭ ነው የሚለው አቶሚክ ስትራክቸር ውስጥ ቅድም ያልኳችሁ እነዚህ ቫላንስ ኤሌክትሮን ነው ማተር የሚያደርገው። በዚህ መሰረት ማቴሪያሎች አንዳንዶቹ ጉድ ኮንዳክተር ይሆናሉ፣ አንዳንዶቹ ደግሞ ፑር ኮንዳክተር ይሆናሉ ማለት ነው። ምናልባት ኔቸር ላይ ብንመለከት በተፈጥሮ ከምናገኛቸው ኤሌክትሮኒክ ኮምፖነንቶች ውስጥ በጣም ኮንዳክቲቭ ነው የምንለው ሲልቨር ነው። ኦልሞስት 100% ኤሌክትሪክ ማሳለፍ ይችላል። ቀጥሎ ጎልድ ነው፣ ከዛ ኮፐር፣ ከዛ አሉሚኒየም እያልን እንደ ቅደም ተከተላቸው ማስቀመጥ እንችላለን። ሶ ይሄኛው ኮንዳክቲቭ ኔቸራቸው ከምን ጋር ይገናኛል? ቅድም እንዳልኳችሁ ከአቶሚክ ስትራክቸራቸው ጋር ይገናኛል ማለት ነው። ሶ ኤሌክትሮኒክ ዲቫይሶች እነዚህን ኮንዳክቲቭ ባህሪ ያላቸውን ማቴሪያሎች መጠቀም ነው የሚመረቱት ማለት ነው። ከዛ አለፍ ስንል ግን ሬዚስታንስ በጣም ብዙ ጥቅም አለው። ለምሳሌ
በአብዛኞቹ ለምሳሌ ኢት ጄኔሬት የሚያደርጉ ዲቫይሶች ሬዚስተሮች ናቸው። በውስጣቸው ኤሌክትሪክ የማለፍ አቅሙ ውስን ስለሆነ ያን ኤሌክትሪክ ወደ ምን ይቀይሩታል ማለት ነው? ወደ ኢት ይቀይሩታል ማለት ነው። ለምሳሌ እንደ ኒክሮም፣ ተንግስተን የመሳሰሉ ማቴሪያሎች ሃይሊ ሬዚስቲቭ የሆኑ ዲቫይሶች ናቸው ማለት ነው። ለዛ ነው ለኢቲንግ ጄኔሬቲንግ የምንጠቀምባቸው ማለት ነው። ስለ ቮልቴጅ ከረንትና ሬዚስታንስ ሪሌሽን ማወቅ ከፈለግን ለምሳሌ ሬዚስታንስ ማለት ቮልቴጅ ሲካፈል ከረንት ነው። ለምሳሌ የዚህ ማቴሪያል ሬዚስታንሱን ሜዠር ሳናደርግ ቮልቴጁና ከረንቱን ካወቅን ምን ያህል ሬዚስቲቭ እንደሆነ ማወቅ እንችላለን። ለምሳሌ ቅድም ቮልቴጃችን 24 ቮልቴጅ 24 አካባቢ ነው። ከረንቱ ወደ 0.15 አምፒር አካባቢ ነው። የዚህን ሬዚስታንስ ማወቅ ከፈለግን ሲምፕሊ ሬዚስታንሱ ቮልቴጅ ሲካፈል ከረንት ነው ብያለሁ። 24 ቮልት ሲካፈል ለ0.15 አምፒር አድርገን የዚህን ዲቫይስ ሬዚስታንስ ማወቅ እንችላለን። 24 ቮልት ለ0.15 አምፒር ስናካፍለው ወደ 160 ኦhm አካባቢ ይመጣልናል ማለት ነው። ይሄኛው በሜትር ቼክ ስናደርገው ቀጥታ ሜትራችን ሬዚስታንስ ላይ እናደርጋትና ሬንጁን በኪሎ እንዲያነብ እናደርገዋለን። ከዛ ቼክ ስናደርገው ወደ 0.4 አካባቢ 0.04 ኪሎ አካባቢ ያነብልናል ማለት ነው። ኦልሞስት ወደ ኦም ስትቀይሩ ተመሳሳይ ቫልዩ ነው የምናገኘው ማለት ነው። ሶ ሬዚስተሮች ቅድም እንዳልኳችሁ ኢት ጄኔሬት የሚያደርጉ ነገሮች ናቸው። ሬዚስታንስ ባይ ኢትሰልፍ ኤሌክትሪክ ኢነርጂን ወደ ሂት ነው የሚቀይረው። ይህን ማወቃችን ለምን ይጠቅመናል የሚለውን ስናይ ቅድም አንደኛው ዲቫይደር እንዲቃጠል ወይም ኤሌክትሮኒክ ዲቫይስ እንዲቃጠል የሚያደርገው ከረንት ነው ብያለሁ። ሁለተኛው በከፍተኛ ሁኔታ እቃዎች እንዲቃጠሉ የሚያደርግብን ሬዚስታንስ ነው። ሶ ሬዚስታንስ እንዴት ነው ሊጨምር የሚችለውን ስናይ ለምሳሌ ይህ ሶኬት በደንብ ከመግባት ይልቅ ጫፍ ላይ እንደዚህ ብናደርገው ሬዚስቲቪቲው በጣም ሃይ ይሆናል። ምክንያቱም ኤሌክትሮኖቹ ኤር ላይ ጃምፕ ለማድረግ ይሞክራሉ። ኤር ደግሞ ባይ ኔቸር ኢት ኢዝ ሬዚስቲቭ ስለሆነ ሂት ይኖራል። ሂቱ ፕላስቲክ እንዲቀልጥብን ያደርጋል። ሶ በየትኛውም ኮንዲሽን ማንኛውም ኤሌክትሮኒክ ዲቫይስ ሲሰካ በደንብ መሰካቱን ቼክ ማድረግ አለብን። ሉዝ ኮኔክሽን ሂት ስለሚፈጥር ማለት ነው። ቅድም እንዳልኳችሁ ሉዝ ኮኔክሽን አለ ማለት ሬዚስታንስ ሃይ ይሆናል። ሬዚስታንስ ሃይ ሆነ ማለት ሙቀት ይፈጥራል። ሙቀት ደግሞ እሳት ይፈጥራል ማለት ነው። ማንኛውም ማቴሪያል እንደምታዩት ለምሳሌ እዚህ ጋር በሽቦ እንደዚህ አያይዣለሁ። ይሄ በቂ አይደለም። ከተያዘ በኋላ በሊድ መገናኘት አለበት። ከዛ ሾርት እንዳይፈጥር በፕላስቲክ መሸፈን አለበት። ሶ ማንኛውም ኤሌክትሮኒክ ዲቫይስ ስፔሻሊ በብሎን የሚታሰር ሊሆን ይችላል ወይም እንደዚህ የሚታሰር ሊሆን ይችላል። ካሰረን በኋላ ሉዝ አለመኖሩን እርግጠኛ መሆን አለብን። ሉዝ በኤሌክትሮኒክ ዲቫይሶች ውስጥ በጣም ከፍተኛ አደጋ ከሚያስከትል ኮንዲሽን ውስጥ የመጀመሪያው ነው። ያውንበት ምክንያት ቅድም እንዳልኳችሁ ኤር ጋፕ ላይ ኤሌክትሮኖች ጃምፕ ለማድረግ በሚሞክሩበት ጊዜ ሂት ጄኔሬት ስለሚያደርጉ ነው ማለት ነው። ሶ ቤታችን ውስጥ እቃዎች እንዲቃጠሉ ምክንያት ከሚሆኑት ነገሮች ውስጥ ዋነኛው ኦቨር የሆነ ከረንት ፍሎ እንዲኖር ስናደርግ ነው። ሁለተኛው ደግሞ ቅድም እንዳልኳችሁ ሉዝ ኮኔክሽን ሲኖር ነው የሚለውን ከግንዛቤ እንዲያዝልን እንፈልጋለን ማለት ነው። ሶ ለማጠቃለል ያህል ዲጂታል መልቲሜትራችን ቅድም እንዳልኳችሁ ቮልቴጅ፣ ከረንትና ሬዚስታንስ በዋነኝነት ነው ሜዠር የምናደርግበት። ከዛ ባለፈ ግን ኮንቲኒቲ ለምሳሌ ላይኖች መበጠስ አለመበጠሳቸውን ቼክ ማድረግ ከፈለግን ሌላው ኮንቲኒቲ የምንለው የሜትራችን ሜዠሪንግ ዩኒት አለው። ለምሳሌ ሜትራችን ኮንቲኒቲ ላይ ካረግነው ሳውንድ ይኖረዋል። ይህ ሳውንድ ላይኖች መበጠስ አለመበጠሳቸውን ቼክ ለማድረግ እንጠቀምበታለን። ፎር ኤግዛምፕል ይህ ኬብል መቃጠል አለመቃጠሉን ማወቅ ከፈለኩኝ እንደዚህ ያደረኩኝ ድምፅ የሚሰጠኝ ከሆነ አልተቃጠለም። ያው ድምፅ የማይሰጥ ከሆነ ተቃጥሏል ማለት ነው። እንደምታዩት ሁለቱም በኩል ድምፅ አለ። ያ ሜትሩ ተጠቅመን ኬብላችንን አለመቃጠሉን ቼክ ማድረግ ይቻላል ማለት ነው። ሶ ይሄኛው መሰረታዊ የኤሌክትሮኒክስ እውቀት ወይም ደግሞ ለመነሻ የሚያገለግለን እውቀት ያለው። ኦኬ ለዛሬ የነበረን ፕሮግራም ይሄን ይመስላል። ያው ባያችሁት ነገሮች ምናልባት በኤሌክትሮኒክስ ዙሪያ መሰረታዊ ነገሮችን ያወቃችሁ ይመስለኛል። ይበልጥ ግን ምናልባት በኤሌክትሮኒክስ ዙሪያ የተሻለ እውቀት እንዲኖራችሁ የምትፈልጉ ከሆነ ስፔሻላይዝድ ያደረጉ ባለሙያዎች በሳትኮም ቴክኖሎጂ ኢንስቲትዩት ውስጥ ይገኛሉ።
ክላሶችን አቴንድ በማድረግ የተሻለ ኢንፎርሜሽን እንደምታገኙ ተስፋ አደርጋለሁ። ሰው ለነበረን ቆይታ ከልብ አመሰግናለሁ። በተመሳሳይ ፕሮግራም እስከምንገናኝ ድረስ መልካም ቆይታ